ሰላም ተመልካቾች እንደምን አመሻችሁ። ዛሬም ሰዓቱን ጠብቆ ለእናንተ መረጃውን ልናደርስ መጥተናል ማለት ነው። አዲስ መረጃዎች ሲደርሱ ለእናንተ እንዲደርስ ቻናላችን ሰብስክራይብ በማድረግ ከኛ ጋር እንድትከታተሉ ያልኩ ወደ ቀዳሚ ዜና ከማቅረብ በፊት የህዝብ ተወካዮች ምክር ቤት ነገ አስቸኳይ ስብሰባ መጥራቱን የሚያውስን እንደገና ከባህር ማዶ ያሉት ዜናዎችን ከጦርነት ጋር የተገናኙ ኢራን ምን አለች፣ ኢራን አዲስ ያወጣችበት ዘገባዎች እንዳሉ ለእናንተ እናቀርባለን ማለት ነው። ከአባይ ጋር የተገናኙ አዲስ መረጃ ከግብጽ ጋር የወጣች መረጃ አለ። እሱን አንድ ላይ አጠናክረን ለእናንተ እናቀርባለን ማለት ነው። ወደ ቅድሚያ ዘገባ ስናልፍ የህዝብ ተወካዮች ምክር ቤት 23ኛ መደበኛ ስብሰባ ነገ ያካሂዳል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 23ኛ መደበኛ ስብሰባ ነገ እንደሚያካሂድ ተገለጸ። የህዝብ ተወካዮች ምክር ቤት በስብሰባ በኢትዮጵያና በአፍሪካ ልማት ባንክ እንዲሁም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል የተደረገው የብድር ስምምነት ለማጽደቅ የሚወጣ ረቂቅ አዋጅ መርምሮ ያጸድቃል ተብሎ ይጠበቃል። በሌላ በኩል ምክር ቤቱን በፌዴራል መንግስትና በሴራሊዮን ሪፐብሊክ መንግስት፣ በኢትዮጵያ መንግስት እንደገና በአንጎላ ሪፐብሊክ መንግስት ጋር በባንግላዴሽ ህዝቦች ሪፐብሊክ እንዲሁም በኢስዊቲን ንጉስ ነገስታት መንግስት መካከል የተፈረመው የሁለትዮሽ የአየር አገልግሎት ስምምነት ረቂቅ አዋጅ አስመልክቶ የውጭ ጉዳይ የሰላም ጉዳይ ቋሚ ኮሚቴ የሚያቀርበው ሪፖርት ውሳኔ ሀሳብ መርምሮ ረቂቅ አዋጅ እንደሚያጸድቅ ይጠበቃል። ግብጽ የኢትዮጵያ የባህር በር ጥረት ማደናቀፍ እንቅስቃሴ የውጭ ጉዳይ ሚኒስትር ኮነነ። የኢትዮጵያ የውጭ ጉዳይ ሚኒስትር ግብጽ በሀገሪቱ የወደብ ባህር እንደሆነች ባለቤት እንዳትሆን እያደረገች ያለው የዲፕሎማሲያዊ ጫና እንቅፋት ፈጠራ ስትራቴጂ አጥብቆ ተቃውሟል። የቀይ ባህር ጉዳይ የሚመለከተው የባህር ዳርቻ ያላቸው ሀገራቶች ብቻ ነው በማለት በግብጽ በኩል የሚሰነዝረው አቋም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በፍጹም ተቀባይነት የሌለ ሲል አጣጥለውታል። በተጨማሪም ግብጽ በቅርቡ ከኤርትራ፣ ሶማሊያ እና ሱዳን ጋር የመሰረተችው ወታደራዊ የኢኮኖሚክ ትብብር ኢትዮጵያ በዲፕሎማቲክ መድረክ የማግለልና የመክበብ ስልት አካል አድርጓ ተወስደዋል። ይህ አዲስ ውጥረት ከታላቁ የኢትዮጵያ ህዳሴ ግድብ ድርድር አለመግባባት ጋር የተያያዘ ቢሆንም የኢትዮጵያ የወደብ ባለቤት ለመሆን የጀመረችው ዲፕሎማሲያዊ ጥረት በቁርጠኝነት እንደምትቀጥል አስታውቋል። በተለይም ከሶማሊላንድ ጋር የተፈራረመችው የመግቢያ ሰነድ ጨምሮ ሀገሪቱ ያላትን የባህር በር የማግኘት ህጋዊ ፍላጎት በማናቸውም ውጫዊ ጫና ሳትበገር በሰላማዊ መንገድ እንደምታስፈጽም ሚኒስትሩ መስሪያ ቤት በድጋሚ አረጋግጠዋል። ወደ ባህር ማዶ ያሉ ዜናዎች አለፈን። ካናዳ ከባድ የኢኮኖሚ ቀውስ ውስጥ መግባቷን ተከትሎ ፕሬዝዳንት ዶናልድ ትራምፕ ካናዳ 51ኛው የአሜሪካ ግዛት እንድትሆን ያቀረበው አወዛጋቢ ሀሳብ በድጋሚ አንስተዋል። ፕሬዝዳንት የሁለትዮሽ ሀገሮች መዋሃድ የሰሜን አሜሪካን ቀጠናዊ ኢኮኖሚክ ደህንነት ያጠናክራል የሚል መሪ መከራከሪያ ቢያቀርቡም የኦታዋ ባለስልጣን ግን የሀገሪቱን ሉዓላዊነት በመጥቀስ ጥያቄው በአስቸኳይ ውድቅ አድርገዋል። ይህ የትራምፕ መግለጫ በበይነመረብ ላይ ሰፊ ክርክር ያነሳ ቢሆንም ደጋፊዎቹ ደፋ የኢኮኖሚ ራዕይ ሲል አወድሰዋል። ተቺዎችን በበኩላቸው ሀሳብ በእውነት የራቀ ፈጽመው ሊተገበር የማይችል ነው ሲሉ አጣጥሎታል። ካናዳ በዓመት በቢሊዮን የሚቆጠሩ ዶላሮችን የሚያወጣ እቃዎችን አገልግሎቶችን ከአሜሪካ ጋር የምትለዋወጠው የዋሽንግተን ቁልፍ ግዙፍ የንግድ አጋር መሆኗን ያስታውቃል። ሌላኛው ዜና ኩዌት የኢራን ጥቃት ተከትሎ በረራዋን አገደች። የኢራን የሚሳኤልና የድሮን ጥቃት በሲቪሊያን መንገደኞች ተርሚናሎች ላይ ከፍተኛ ጉዳት ማድረሱን ተከትሎ ኩዌት ከዓለም አቀፍ አውሮፕላን ማረፊያ የሚነሳውና የሚገባ ማናቸውም በረራዎች እንደሚቀጥል ማስታወቅ ድረስ ሙሉ በሙሉ ማገዷን የሀገሪቱ ባለስልጣን አስታወቀች። በወጣ ይፋዊ መግለጫ መሰረት በአውሮፕላን ማረፊያ ተርሚናሎች ላይ ከፍተኛ ውድመት የደረሰ ቢሆንም በሰዎች ላይ የአካል ጉዳት ደርሷል። የነፍስ አድንና የአደጋ ጊዜ ቡድኖች የጉዳት መጠኑን በሚገመግሙበት ወቅት ወደ ሀገሪቱ ሊገቡ የነበሩ አውሮፕላን መስመሮች ቀይረው ወደ ሌላ ስፍራ እንዲያርፉ ተደርጓል።
የሀገሪቱ ብሔራዊ የአየር መንገድ በኪዩት ኤር ዌይ በበኩሉ ሙሉ የስራ ክንውኖች ማቋረጡን ገልጿል። ይህ የሲቪል ኢኖቬሽን መሰረተ ልማት ላይ በቀጠና የተሰነዘሩ ጥቃቶች በኢራን በዩናይትድ ስቴትስ መካከል እየበረታ የመጣው ቀውስ ወደ ላቀ አደገኛ ምዕራፍ ያሸጋግራል ትልቅ ሁኔታ መባባስ መሆኑን ተመልክቷል። ይህም ተከትሎ ኢራን ወደ ጎረቤቶቿ ሀገር ያወነጨፈችው የባለስቲክ ሚሳኤል መክሸፉን ተገለጸ። ኢራን በበርካታ ባለስቲክ ሚሳኤሎችን ወደ ቀጠና ጎረቤቶች ሀገራት ያስወነጨፈች ቢሆንም አንዳንድ ያነጣጠሩበት ግብ በተሳካ ሁኔታ መምታቱን እንዳልቻለ የአሜሪካ ባለስልጣኖች አስታወቁ። የአሜሪካ ማዕከላዊ እዝ ሴንቲኮም ባወጣው መግለጫ መሰረት ከተተኮሱት ሚሳኤሎች መካከል የተወሰኑት በበረራ ላይ እያሉ የከሸፉ ቢሆንም ቀሪዎች ደግሞ በአሜሪካ በአጋሮቿ የአየር መከላከያ ስርዓቶች አማካኝነት በአየር ላይ ተመተው ወድቀዋል። በባህረ ሰላጤው አካባቢ ናሬ የመጣው ውጥረት ተከትሎ ሚሳኤሎቹን የተወነጨፉት ወደ ኪዩት እና ባህር አቅጣጫዎች እንደነበሩ ሪፖርት ተጠቁሟል። ሌላኛው ዘገባ ስናል ትራምፕ የኢራን የኒውክሌር መሳሪያ በጭራሽ ላለመታጠቁ መስማማቱን አስታወቀ። በመካከለኛ ላይ ስላለው የድርድሮች ማብራሪያ የሰጡት ትራምፕ የተደረገው ስምምነት የውይይቶች ትልቁ ስኬት ሲሉ የገለጹት ሲሆን ቴህራን የኒውክሌር መሳሪያ ፕሮግራም ለማቋረጥ መስማማቷን ይፋ አድርገዋል። እንደ ዘገባዎቹ ገለጻ ከሆነ ትራምፕ ኢራን ከፍተኛ አመራሮች በድርድር ሂደት ላይ በቀጥታና በንቃት እየተሳተፉ መሆኑን ያምናል። ይህ መግለጫ የተሰጠው የአሜሪካና የኢራን ባለስልጣናት በጣሉት ማዕቀቦች በቀጠናዊ ደህንነት እና በሁለትዮሽ ሀገሮች የወደፊት ዲፕሎማሲያዊ ግንኙነት ዙሪያ ውይይት እያደረጉ ባሉበት ወቅት ነው። ኢራን በበኩሏ በትራምፕ የተሰጠው የዛሬ መግለጫ አስመልክቶ እስካሁን በይፋው የሰጠች ማረጋገጫ የለም። ሌላኛው አስገራሚ ዜና ስናል ወደ ሩሲያ የሚወሳ ይሆናል ማለት ነው። የሩሲያ ሳይንቲስቶች ጥናቶች ዓለም እያነጋገረ ይገኛል። የሩሲያ ሳይንቲስቶች ዓለም እያነጋገረ የሚገኘው ፑቲን የዘላለም ሕይወት ፍለጋ በቅርብ በሩሲያ መንግስት እየተካሄደ ያለው እና በቢሊዮኖች የሚቆጠሩ ዶላሮችን የመደበችው የባዮቴክኖሎጂ ምርምር ዓለም በአግራሞት እያነጋገረ ይገኛል። ይህ ጥናት በተለምዶ የዘላለም ሕይወት ክትባት እየተባለ በጠራም በእውነታው ግን እርጅና የሚያጠፋ ሴሎችን በመግታት ጤና ዕድሜን ለማራዘም እና በእርጅና ምክንያት የሚከሰተውን በሽታዎች ለመከላከል የተጀመረ የጂን ሕክምና ፕሮጀክት ነው። ፕሬዝዳንት ቭላድሚር ፑቲን ለጤና ጥበቃ ቴክኖሎጂ በሰጡት ከፍተኛ ትኩረት እና በቻይና መሪ ሺ ጂንፒንግ ጋር በሳይንሳዊ እድገቶች ዙሪያ ያደረጉት ውይይት ይህ ጉዳይ እንደ ዘላለማዊ ሕይወት ፍለጋ ተደርጎ በዓለም አቀፍ ሚዲያ እንዲነጋገር አድርጎታል። ምንም እንኳን ሳይንሳዊ ግኝቶች ሞትን የማያስወግድ አቅም ባይኖርም በሰው ሰራሽ ታሪክ ውስጥ የእርጅና ሂደቶች መለወጥ ረገድ ትልቅ ምዕራፍ ሊሆን እንደሚችል የሚጠበቅ በመሆኑ የዓለም ትኩረት በከፍተኛ ሁኔታ ስቧል። ዜና ስናገኝ ሞስኮ ታይምስ ዘግቦታል። እንግዲህ ተመልካቾች የነበረው ዜና ይመስላል። በሰላም ጤና ይደር